ነው ማለት ነው ባይ ዲፎልት ነው ይዤው ያለሁት ከዛ ስመለስ በጣም ከፋኝ በጣም ከፋኝ በጣም አለቀስኩ በጣም ለረጅም ሰዓት ያለ ማቋረጥ አለቀስኩ አልደፈርም ባይዘ በጣም እነሱ ኖረው ቢሆን ኖሮ ጥያቄ ውስጥ አይገባም እንጂ አንዳንዴ ቤተሰብ ምናምን አለመኖር ባይዘ በጣም ብዙ ሰው የሚመስለው ማን ያሳድገዋል ማለት አይደለም ባይዘ የሰው ልጅ አንድ ነገር ልንገር ህፃን ልጅ የሚበላውን አጥቶ አይሞትም ግን ከዛ በኋላ ያ ልጅ ጤነኛ ሆኖ ከኖረ ለወደፊት እሱ ነው ቁም ነገሩ ሳይኮሎጂካሊ ነው በጣም ፌል የምታደርገው እኔ አሁን የዛን ቀኑን 100 ሚሊዮን ብር still there is something still by the always የሆነ ነገር ይኖራል እና ያን ሰሞን ነበር ራሴን ስለማጥፋት ምናምን ሳስብበት የነበረው ሞመንት ነበር ያ ሞመንት እናቴን ወይቱ እኮ ነው ማለት ቤት ውስጥ እንደዚህ እየተንፈራፈርኩ ነው ወይቱ እኮ ያልኩ እየጮኩ ያለቀስኩት ማለት ነው ለምን መሰለ ዛሬ ማወራው እኔ ዛሬ በጣም አሁን የዛሬ አመት የዛሬ 2 አመት ምናምን ቢሆን አረል ሚዲያ ላይ ጓደኞቼ ያውቁም ምን ታሪኬን አሁን በጣም ስላሸነፍኩ ነው ባይዘይ እንደተሳካለት ሰው አይ ነው ድሮ ዝም ብዬ ባወራ እነሱን ማሳዘን ይመስለኛል ለቅሶ ነው ድሮ አሁን እኮ መማሪያ ነው እንደዚህ ነበርኩ እንደዚህ ነው አልፌዋለሁ እንደዚህ ነኝ እኔ ጎበዝ ነኝ አያችሁ ያልኩ ነው ማለት ነው ባይ ዲፎልት እና you can be ጎበዝ እንደኔ yes ራሴን ለማጥፋት ሳስብ የነበርኩባቸው ሞመንቶች እነዛ ሞመንቶች ናቸው ግን በጣም በዚህ ሁሉ ውስጥ እግዚአብሔር በጣም ማለት በኔ አይደለም እኔ ራሴን አሁንም አውቀዋለሁ ጎበዝ ሰው አይደለሁም እኔ ገብቷላ ጎበዝ ሰው አይደለሁም እኔ አሁን ራሴን አሁን አየዋለሁ በራሴ ነው እንዳልል የሚያደርገኝ አሁን ራሴን ሳይው አሁን ጎበዝ ሰው አይደለሁም እግዚአብሔር ግን እንደዚህ አረጋ እናትም አባትም ሆኖ የሚያሳድግ ነው በልጅነት እናትና አባት በዙሪያ ሳይኖሩ ሲቀር በ8 አመት እንደ 40 አመት ሰው ነው የምታስበው ከጓደኞች ጋር ቁጭ ብለ sometimes ከነሱ ጋር ኮኔክት አታረግም bro like ኳስ ራሱ ሲጫወት አንድ ጊዜ እዚህ ጋር ቆስላል ይውል ደማና ቆስሎ ሆስፒታል እንደሚኬድ አላቀም ካንሰር ሊሆን ነው ማለት ነው ቁስሉ ትልቅ ሆኖ ማለት ነው አይኔ ያየ ልሞት ማለት እና ምን ላርግሽ ክኒን ብጨምርበት ሆስፒታል ሄዶ እንደሚታከም አላቀም ምናምን ከዛ አጎት ነበረኝና ዳንኤል ሽብሽ ይባል ብር ሰጠኝና ሆስፒታል ሄጄ መርፌ ተወጋውና ከዛ ዳንኩ አንተ እንደዚህ አይነት ነገር አለ እንዴ ሶሳት ምን ወሰንኩኝ ማለት ነው ሁለተኛ ኳስ አልጫወትም ተጫውቼ ከቆሰለ it's going to be suffering ጓደኞች የአርባ ምንጭ ላይ very adventure ነገር አለ ጫካ ሄዳሉ ዶቅም ያለክማሉ የመንግስት የሙዝ እርሻ አለ ገብተው ከጥበቃ ጋር ሙዝ አልቀብጥም ትንሽ ካጠፉ ሮጠው እናት አባቶቻቸው ይደርሱላቸዋል አጥፍቶ ተደባርበው እናቱ ከላቱ ቆምለታለች እኔ 0.1 ስህተት ሰራው ማለት ተበላው ስለዚህ ቤተክርስቲያኔን አልቀርም ማንንም ጋር አልጋጭም በጣም ቱቶኜ እንዳርግ አርጎኛል እንዳልከውም እግዚአብሔርም ደግሞ ይበልጥ እንዳቃርጎኛል እስቲ ስለ ሐስሎቹ እናወራ ቪዲዮ ቤት ሄርክና የህንድ ፊልም መተርጎም ጀመርክ እሱ ነገር በጣም አዝናንቶኛል የሆነ ነገር ስወድ እሰጣለሁ ለዛ ነገር እሺ ህንድ ፊልም በጣም ወዳለሁ እሺ ቀኑ ሙሉ ህንድ ፊልም ያየው ቡል ምግብ ባልበላ ችግር የለም አሁንም ነው ድሮ አሁን አላይ ከዛን ሁሌ ሳይ ቋንቋውን ለመድኩትና ህንዶች አምቦ ገበያ ሲመጡ ገበያ ውስጥ እኔ ያስተረጉምላቸዋለሁ አብሬ ይሄዱ ህንዶቹ በጣም ይደነግጣሉ በዛ እድሜ ከዛን በቃ ፊልም ምናምን በቃ ማሳየት ጀመርኩ እዛው አንዳንዴ ትርጉም ሳይኖረው ሲቀር የራስ ቪዲዮ ቤት ነው ወይስ አየሰው ተቀጥሬ ስንት ተቀጠርከው አይ ቁርስም ሰራት ከዛ በላለው ብር አይከፍሉኝ ትጠርጋላችሁ ቤቱ ምናምን ነገር እኔ ቦስ ነኝ አስጠርጋለሁ ለብቻ ቦታ አለች አዎ እኔ ያለኝ ቦታ አስጠርጋለሁ ለልጆች ርዕስ ራሱ ጽፋለሁ ወይ ሳይክል አምጡላለሁ ሳይክል ይዘውልኝ ይመጣሉ ተከራይታችሁ ሳይክል አምጡላለሁ ለምን ፊልም በነፃ አስገባቸዋለሁ ፊልም በነፃ ስለማስገባቸው ሳይክሉን እስቲ ያምጡት ይሄን እዚህ ጋር ለጥፉ እኔ የኔ ስራ ምንድነው እንትኑን መጻፍ አካብዶ መጻፍ እንትን የተሰኘው ፖስት ዛሬ የእንትና የሻሮክ ምናምን የእጅ ጽሁፌ እንደዛ ነው እንደውም አንድ ቃል ነበረች በሷ ነበር ሰይጣናዊ ፊልም ነበር በጣም ማጋነኔ ነው በጣም በቃ ማጋነኔ ነው እሱን ጽፋለሁ ሄጄ ፊልም ተከራይቼ እመጣለሁ የጻፍኩትን እንዲለጥፉ አደርጋለሁ ቤት እንዲጠርጉ አደርጋለሁ ከዛ ቁጭ ብዬ ብር መቀበል አንዳንዴም አልቀበልም ማን ቪዲዮ ነው ይባላል ብዙ ቦታ ነው የሰራሁት አንዱ ሚራጅ ነው ከዛም በድሩጋም ሰርቻለሁ ከዛ ደግሞ እንትና ነባ የሚባለው ሚራጅ ጋየኝና ጎበዝ መሆኔን አየ እሺ ከዛን እኔ ጋር በደሞዝ አለኝ ቁርስ ምሰራት እየበላ በደሞዝ እና እኔ ደግሞ ያኔ ሎያሊቲ ምናምን የሚባል ነገር አሁን ሚራጅ እንደ ወንድም አይነት ነው አይ ለገንዘብ ብዬ እንዴት ወንድሜን አይ አልፈልግም ለሚራጅ እጄ ነግረዋለሁ እንደዚህ እኮ ፊልም ኔጋ ሲለኝ እምቢ አልኩት ጎበዝ እንዴ ለወደፊት ቤቱ ያንተ አይደል እንዴ ምን ያደርግላል
ፊልም ቤቱ ሲዘጋ ግን ቻው ነው ያለኝ እና ከዛ ራሱ ብዙ ነገር የተማርኩ ይመስለኛል። ምን ተምረሃል? እሱ ራሱ አሁን ለምሳሌ አንዳንዴ ሎያሊቲ እና ሞኝነት ይለያያል። ሎያሊቲ እና ሞኝነት በጣም ይለያል። ምን እንደሆነ እስቲ ኤክስፕሌን። ኢየሱስ ክርስቶስ እንደ እርግብ የዋ እንደ እባብ ብልህ ሁኑ ይላል። አሁን የኔ ሎያሊቲ አልነበረም፣ ሞኝነት ነበር። ለምን? ለምሳሌ ያ ሰውዬ ከዛ ጋር እኔ ጋር በብር ስራ ሲለኝ he see something good on me, I am trying so hard። ለምን? ከሱ የተሻለ ገበያ ወደዚህ እንዲገባ እያደረግኩ ነው። በጣም ሪስፖንሲብል ነኝ፣ አንደርፔድ ነኝ። በጣም የሚገርም የእነሱን ብር ራሱ ላለማባከን ቁርስ ምናምን ድንች በዳቦ ምናምን አይነት ነገር ነው የምበላው። እኔ ይገርመኛል፣ ያ ሜንታሊቲ ይገርመኛል። ማለት እሱ ራሱ ምግብ በደንብ ብላ ይለኛል። ስቲል ግን ቆይ አይ ጥሩ ብር ለሱ ላስገባለት አይነት ሜንታሊቲ ያለኝ። ዋው እንደዛ ሪስፖንሲብል ሆኜ ምናምን እየሰራው እዚህ ጋር ደግሞ በደሞዝ ሲለኝ I should have go በደሞዝ ይሄኛው ሰውዬው ሊከፍል ይገባ ነበር። እና አይ ብዬ እንትን ማለት መጨረሻ ላይ ቻው በቃ ነው ያለኝ። it was ቻው በቃ። እዛ ነበር ማድረው፣ ከዛ ነበር ትምህርት ቤት የምሄደው፣ ከዛ ነበር ቁርስ ምሳ ራቴን የምበላው። 2 ዓመት 3 ዓመት የቆየ ነው እንግዲህ ይሄ የፊልም ላይፌ ኢንድ ያደረገበት ጊዜ ማለት። እሱ ጊዜ ባይዞ እሱን ነገር እኔ ራሴ ዛሬ ነው በደንብ ኖቲስ ያደረኩ። እሺ it was like ከዜሮ መጀመር። አሁን እኛ ሰፈር ወይ ተፍተፍ ትላለህ ወይ ሳሙና ትሸጣለህ ወይ የሆነ ነገር፣ እሱን አሁን ከዜሮ ነው መጀመረው ማለት ነው። አንድ ብዬ ከዛን ከእንደገና ሰፈር ገብቼ ሳሙና ሞከርኩ። ሳሙና እኔ ፀሐይ አልችልም። የሀብታም ልጅ ነበር ባይዜ እንትንም ይሉኛል። ባይዜ ሰፈር ውስጥ አሁን ጎረቤት እማዬ የደሃ ቅምጥል ወገቧ ላይ ቅምጥል ይሉኛል። አጀማመሬ ስላላወቁ በጣም ቀብጥ ነበር። አሁን እኔ ቲማቲም አልበላም እላለሁ፣ ጥቅል ጎመን አልበላም። እግዚአብሔርን እኮ ነው የምልህ። ማዘር እያለች እኔ ማልወደው ነገር ሲሰራ እኔ ማልወደው ነገር ሲሰራ ለሌላ ነገር ይሰራ ነው። ሳይኖራት አትክልት ሁሉንም አልበላም። ምን እንዳደረጉኝ አላውቅም። ጎረቤቴ እማዬ ይባላሉ። በብዙ ነገር ለህይወት መኖሬ ምክንያት ናቸው። እንደውም አትጠገብ ነው የሚሉኝ። ለምን? አሁን ፌስቡክ ላይ ባይዘ ኒክኔሜ አትጠገብ ነው የሚለው። በጣም ነው ማስቃቸው። እነሱ ጋር ቁጭልና አስቃቸዋለሁ። እማዬን ማለት ነው። ጠገብ እኮ ነሽ ይሉኛል። ህይወት አሉ ዳስ ትልቅ ሄዳለሁ። በዓል እነሱ ጋር ነው ማሳለፍ ሁሉ ጊዜ። አሁን እንደውም ለገና አልሄድኩም ብዙ ጊዜ፣ ግን አሁን ሄዳለሁ። እነሱ ጋር ነው የምሄደው። አምቦስ ሄዳለሁ። በጣም ነው የሚወዱኝ። ቪዲዮ ቤት የቆመበት ምክንያት ግን ምን ነበረ? አንድ ፋሽኑ እያለፈ መጣ። ዲቪዲ ሰው በየቤቱ መግዛት ጀመረ። ከዛን ደግሞ ካጠገባችን የተሻለ ክላስ የሆነ ቤትም ተከፈተ። አንተን አልፈለጉህም? ነባም ያልኩ ልጅ ነው እዛ የከፈተው። ከኔ ጋር ደግሞ ፉክክሩ በጣም ደርቶ ሌላ ሰው አምጥቶ ነበር። እኔ ጋም ደግሞ እልክ ነበር እሱ ጋር አልሰራም የሚል አይነት እልህ which is በጣም ሩንግ። ፊልም ቤቱ ተዘግቶ ሰፈር ውስጥ ፌስቡክ መጣ። እሺ አዲስ አበባ ውስጥ ራሱ 1000 ሰው አካውንት አለው ብለህ ነው። መቼ ነው የገባው? የዛሬ 13 ዓመት 14 ዓመት ነው የከፈትኩት። መጥቶ ኢትዮጵያ ውስጥ መጥቶ በቃ ኮምፒውተር ቤት ሄጄ ነው የከፈትኩት። እኔም ኮምፒውተር ቤት ሄጄ ከፈትኩና ፎቶና መልቀቅ ጀመርኩ። ከዛኔ በጣም ተሰጠውበት። ለምን እንደሆነ አላውቅም። ፌስቡክ ላይ በጣም ተሰጠውበትና በሞባይል መጠቀም እንደሚቻል ምናምን አወቅኩ። ከዛን ትንሿን ሮቅ ምትለውን ኖኪያ ገዛኋት። የምትጣጠፈው ነው? አይ የምትጣጠፍ አይደለችም። እንዲህ ሚሞሪ አትወስድም። መሀሏ እንደዚህ ታደርጋታለህ። እሱን መጠቀም ጀመርኩና ቀን ሙሉ እኮ ነው የምልህ እንዳለ ሴቲንጉ ገባ። ከዛን ለሰፈር ሰው እንዳለ የፌስቡክ አካውንት መክፈት ስራ የሆነ በገንዘብ። ስንት ነው የምትቀበለው አንድ ስትከፍት? 5 ብር። ብዙ ብር፣ በጣም ብዙ ነው ያኔ። 5 ብር ማለት እኔ ምን አደርጋለሁ ያኔ 5 ብር ሲሰጡኝ በ1 ብር ምናምን ደረቅ እንጀራ ገዛና እየሮጥኩ ገብቼ የማይን ወጥ ስጡኝ እላቸዋለሁ። ጎረቤት ወጥ ይሰጠኝ። እኛ ሰፈር ባይዜ እኔ ላይ ኢን ፖዚቲቭ ወይ የሆነ ተጽዕኖ የሌለው ሰው የለም። ሁሉም በቃ ሰፈራችን የሚገርም ሰፈር ነው። የኛም ሰፈር የሚገርም ሰፈር ነው ትላለህ። የድሮ ሰፈሮች አሪፍ ናቸው፣ በጣም አሪፍ ናቸው። ስለዚህ በቃ የሟች ልጅ አይ እንደው መቃብር መስኮት ቢኖረው መተው ቢያዩ ምናምን ይለዋል። ጎበዝ እንትን ነው የሆነ አቴንሽን ይሰጣል። ግን ሳምታይምስ ደግሞ የሚባል ነገርም አለ። አይ እንትን ያ ደግሞ ይጎዳሃል። እሺ መጠራት ጀመርኩ። ከኛ ሰፈር ውጪ ራሱ ራቹ የሚባል ልጅ አለ። ፌስቡክ ይከፍታል። ከዛን በቃ ሮክ ያረክ ከፍታለሁ ነው። አንድ ጊዜ በጣም የሚያስቀኝ 2006 ረብሻ ረብሸን ተቃውሞ አድቅኛ ረብሻ ረብሸን አለፈ። በጣም ብዙ ሰው ሞቶ ምናምን ቤቶች ተቃጥለው አልፎ በ2 ሳምንቱ ምናምን በቃ የሚታወቁ ሰዎች ነው መታሰር ጀመሩ። እሺ ሁላችንም ፈርተናል ነበርና
ረብሻው ላይ። ከዛ አልጠሩኝ። በቃ ነፍስ ብትወጣ ያን ቀን ትወጣ ነበር። ራቼ ከቀበሌ እየጠሩ ነው። ፈርተናል እንግዲህ ሰው እያሰሩ ነው። በቃ እማዬ ይኸው እየነገርኩ አትውጣ እያልኩ በጓሮ ምናምን ልወጣ እየሮጥኩ ስል ፖሊሶቹ ያዙክ። ና እንዴ ሊያስሩክ? እነሱማ ፌስቡክ ላይ ያስከፍቱኝ ነው። እየፈለግን አይደል እንዴ ና ምናምን ብለው ይዘው ምንድነው ምን አደረኩ ነው ሲል አይ እንተ ነው የምትከፍተው አሉ ፌስቡክ ነው። ከማትከላቸው ፌስቡክ በጣም ሌላ የሚያስቀው ነገር የተገመሰለ እዛ አሁን ከነሱ ጋር እንትን ሆንኩ። በቃ ለቀቀኝ አሁን እኔ። ከዛን ለነሱ ከፍቼ ፌስቡኩን እንደዚህ ከፍቼላቸው እንደዚህ ስንወጣ አንድ አቢ መሪ የሚባል ልጅ ሲያስፈራራኝ ነበር። ራቼ አንተ አይደል ዋና ቆይ ተታሰራለህ ያለ ሲያስፈራራኝ። እንዲህ ሲል ደግሞ ሰዎች ሰምተውታል። እሺ ከዛን ፖሊሶቹ እየከፈትኩላቸው በመኪና ይዘውኝ ሄዱ። እዛው እየከፈትኩኝ በመኪና ና አንድ ቦታ ደርሰን እንምጣ እዚህ ላይ ቁጭ ብለህ ክፈታል። ከዛን መኪናው ላይ እንዲህ ቁጭ ብዬ አቢ መሪ ያልኩ እኔን ሲያይ እሱ ነበር ሲያወራ የነበረው። እሱም በቃ ሸና አቢ መሪ ምናምን ስለው እና እትመስ በቃ እየሳቅ እንደዚህ ከመኪናው ላይ ወድቄ በጣም የሚያስቀኝ በጣም በህይወቴ ሳስበው ራሱ የሚያስቀኝ ሞመንት ነበር። እና እንደዚህ አይነት እኔም ፌስቡክ ኤርሊ ነበር የገባሁት። በቃ መውጫ ቀዳዳ እየፈለግኩኝ ነበርና አዲስ አበባ የሆነ ክረምት ላይ መጣው ሬዲዮ ሰማ ነበር በጣም እና ፌስቡክ የሚባል ነገር አለ ሲባል በቃ ሰሱ ሲወራ ሰማ ነበርና በሆነ አጋጣሚ አወጣው እና አክቲቭ ይዘረንኩኝ። አክቲቭ ስልክ በጣም እጠቀማለሁ። በኮምፒውተር ነው የምጠቀመው። 40 ምንጭ ቱሪስት ሆቴል ጋር የሆነ ኮምፒውተር ቤት ይባላል እዛ እንጠቀማለን። በደቂቃ 5 ሳንቲም ነው። በቃ ከሷ ጋር ጀለስ ነኝ ጽፋለሁ። ጓደኞች አሉኝ። ህንድ ሀገር ጓደኛ አለችኝ ምናምን። ብዙ ሰው የለም፣ ሀበሻ የለም፣ አብዛኛው ፈረንጅ ነው። አልፎ አልፎ ዲያስፖራዎች አሉ። እና ከዛ 2005 ላይ ዩኒቨርሲቲ ገብቼ ስፖርት ፌስቲቫሉ አርባ ምንጭ ከተማ ነበር የተዘጋጀው። እኔ ደግሞ አስቱን ወክዬ ስፖርት ፌስቲቫል አክቲቭ ስለነበርኩኝ ሄድኩኝ አርባ ምንጭ ማለት። ከተማው ተቆፋፍሮ አፈር በአፈር ሆኖ በጣም ያስጠላ ነበር። ሰው ስለ አርባ ምንጭ የነበረው ብራንድና ሄዶ ሳይ እና በጣም ነው አርባ ምንጭ የምወደው። የአርባ ምንጭ ልጅ በጣም ነው አርባ ምንጭ የሚወደው። ሳይ ሰፈሩ እንዳለ አቧራ ነው። የመቀሌው ዩኒቨርሲቲ ተማሪ ሙድ ሲይዝብኝ፣ የአዲስ አበባው ሲስ ከተማው ላይ የምኑ ሲያስጠላ ይሄ አቧራ እዚህ አምጥተው ምናምን ሲባል አለኩል በቃ አለኩል። ይሄን ደግሞ ያደረጉት ማን ነው? ፖለቲከኞች፣ የዩኒቨርሲቲ ፕሬዝዳንት ምናምን ብዬ ያኔ በነበረኝ በልጅ አእምሮ በጣም ተቃጥዬ ውስጤ ተጎድቶ አረረኝ የመጣሁት። አይደለም እኮ እንዲህ እኮ ነው ከተማው እኮ እንደዚህ ናት ምናምን እያልኩኝ ማለት። ከዛ እንደተመለስኩኝ አስታውሳለሁ አየር ጤና የሆነ ኢንተርኔት ቤት ኮምፒውተር ላይ የሚገርም ጽሁፍ በቃ ፖለቲከኞችን አናት የሚል የዩኒቨርሲቲን ፕሬዝዳንት አናት የሚል በስሜት ጽፌ ፖስት አድርኩ። ታምናለህ? ግቢ መጡ ማለት ዩኒቨርሲቲ አዲስ አበባ ሳይንስ ቴክኖሎጂ ቁሊንጦ የተማርኩት መጣና ማናጀር እሸቱ ፈልጋለሁ አለኝ። እና ግቢ ውስጥ አክቲቭ ስለነበርኩኝ እኔም ለመልካም ነገር የተፈለግኩኝ መስሎኝ አንተ ለመታሰር ነው አይደል? እኔ ደግሞ ምን መድረክ ላይ ያስመሩኝ ነው ምን ፕሮጀክት ሰው ያሰኝ እኔ ከአርባ ምንጭ ከጋመጎፋ ዞን እና የመጣሁት እንትና እባላለሁና ትፈልጋለህ አለኝ። በህይወቴ የምፈራው ነገር ወንጀል ነው። ልቤ ሰንጠቅ አለ። የመንፈስ መጨነቅ፣ እንቅልፍ አለመተኛት፣ ድብርት፣ ሀብት ይዞ ሰላም ማጣት፣ አላማን ያለመኖር ችግር ውስጥ ያላችሁ ሰዎች ካላችሁ በ12ኛው ዙር የማናጀር እሸቱ የቡድን ስልጠና ላይ መሳተፍ ትችላላችሁ። ሰኞ፣ ሮብ፣ አርብ ከምሽቱ 11 ሰዓት እስከ 1 ሰዓት በማናጀር እሸቱ ግቢ ቦሌ እንሰጣለን። በ0987 2090 ደውሉና ራሳችሁን ማወቅ የትናንት ህመማችሁን ማስወጣትና በዓላማ መኖርን መማር ትችላላችሁ። ያለን ቦታ በጣም ጥቂት ነው። ቪአይፒ ትሬኒንግ ነው፣ እንዳያመልጣችሁ። በህይወቴ የምፈራው ነገር ወንጀል ነው። ልቤ ሰንጠቅ አለ። ተፈልገሃል አለኝ። ኧረ እባካችሁ ፈተና ልገባ ደግሞ ፈተና። አይ ፕሬዚዳንቱንም አዋርተናል እንትንም አዋርተናል፣ ከህግ ይበልጥ ሰው የለም። ምን አድርጌ ነው እንደዚህ ፌስቡክ ጽፋል አላለኝም። ምንድን ነው የጻፍኩት ስል መጣብኝ ማለት ነው። እዛው በቃ ልታሰረው እንደሆነ አወቅኩኝ። እግዚአብሔር ከእኔ ጋር ነው እያልኩኝ ሰውየው እኔን ከያዘበት ቦታ ዶርም ሂድና ዕቃህን አምጣሉኝ። ዶርም ዕቃዬን ለማምጣት ሄድኩኝ ማለት ነው። ዶርም ዕቃዬን ለማምጣት ሄድኩኝና ምን ላድርግ ስል ዶርሜ ተከቧል በደህንነቶች ማለት ነው። ሲቪል የለበሱ ምናምን ዘጋ እንዳልወጣ ውጭ በቃ እንደ ትልቅ ወንጀለኛ ነው የታየበት። ከዛ በኋላ ገባሁ። አስቧል በቃ ላይፍ እናቴ ሳትኖር አባቴ እንትን በቃ በችግር ነው እዛ የደረስኩት። ይሄም ደግሞ ያሰብኩት ሰዎችን ለመጉዳት አይደለም፣ በቃ ውስጤ ስለተጎዳ ነው በከተማዬ ምክንያት ማለት ነው። ከዛ ልብሴን ዝም ብዬ ፔስታል ላይ እነዚህ እያስቀመጥኩኝ የአዲስ አበባ ልጆች አሉኝ ከክላሴ ጎን ሮጥኩኝና አሜን ይባል ልጅ አለ አሜን እንደዚህ የሚባል ስልኬ ምናምን ነገር ወስዶብኛል። እንደዚህ የሚባል ቦታ እንትን ጽፌ ያለው ፓስወርዱን ነገርኩት። ግባና ይሄን ጽፍ ደልት አልኩት። ደልት ከዛ በኋላ
እሺ ያለኝ ፓስወርዱን ሰጠሁት። ወደ አቃቂ እስር ቤት ወሰዱኝ ማለት ነው። አቃቂ እስር ቤት ወሰዱኝ። እዛ ጋብኝም ደግሞ እርግጠኛ ልሆን አልቻልኩም። ስልክ ምደውላለሁ ብዬ መርማሪውን ለምኘው ከአንድ ፖሊስ ጋር ሄድኩ። ደወልኩኝና ምዝጌን ባል ጓደኛ ላይ እንደዚህ ፓስወርድ ግባና ደልት አልኩት። ጽሁፉን ማለት ነው ደልት ከግሩፕ ላይ ሆነ አጥፎ አልኩት። ከዛ በኋላ በሱ እርግጠኛ ጠፍቷል አለኝ። እነሱም አጥፍተውታል ማለት ነው። እዛ ኮንፊደንስ መርማሪው ይለምነኛል። እኔ የጻፍኩት በላይ እኔ አልጻፍኩም አልኩኝ። ሄድኩኝ ፖሊስ ጣቢያ ገባን። እዛ ያሉት ኮማንደሮች ምናምን ተሰባሰቡ። በወረቀት ላይ መርማሪው የጻፈውን አመጣና ገጭ አደረገ። ማን ያስፈርሽቱ? አቤት ይሄን ነገር አንተ ጽፋል ሲለኝ አልጻፍኩም አልኩ። እነሱ ያሐርፉማ ፌስቡክ ምን እንደሆነ መርማሪው ማያውቅም፣ ኮማንደሩ ማያውቅም፣ የዩኒቨርሲቲ ፕሬዝዳንት ራሱ አያውቅም። እንዴት ነው ያወቀው? ልጁ አንብባ እንዴት አባዬ አንተ ላይ ያለ ነገር ጽፋል ብላ ሳይቶ ነው ያሳሰረው። ሰውዬው ያን 2005 ላይ ሆኖ ፌስቡክ ማንንም ሰው ያውቅም። መንግስት ራሱ በፌስቡክ ኢትዮጵያ ውስጥ ለመጀመሪያ ጊዜ ያሰሩ እኔን ነው በነገራችን ላይ ማለት ነው። ከዛ በኋላ ታስሬ በቃ ሊፈርዱብኝ ማለት ነው። ጫፍ ላይ እየደረሱ ያለ ዳንኤል ሺዮሺ ባላጎት ነበረኝና በሚዲያ እንዳላስ ነገር በቪኦኤ በጀርመን በኢሳት በምናምን በፌስቡክ ፖስት ምክንያት የታሰሩ ልጅ ተብሎ ዜናው ተራገበ ማለት ሀገሪቱን አናወጣው። ያኔ ማንም ታስሮ ያውቅም። 2005 ላይ ጎግል ላይ ገብታ ማናዘር እሸቱ ስቱደንት አሬስትድ ፎር ፌስቡክ ፖስት የሚላል። ከዛ በኋላ ደነገጡ ማለት ነውና ይመስለኛል አንድ የደህንነት ልጅ ጓደኛ ነበረኝ። የልጁ ደግሞ ጓደኛ ነኝ። ገብቷል የማወራክ ነገር። ከዛ ተደወለና ለምን ያሰራችሁታል? እንደዚህ ሊታል ሲፈለግ ወዲያውኑ ልቀቁ ተባለ። ወዲያውኑ ምክንያቱም ሲያጣሩኝ ለቃቃሚ ዳሪስ ተማሪ ነኝ ወይ ፖለቲካል ምንም ኢንቮልቭመንት የለኝም። ተለቀቅኩኝ ማለት ነው። ከዛን ቀን በኋላ ምን ያህል ፓወርፉል እንደሆነ አላወቅኩም። አሁን አንተ እዚህ ቦታ ቁጭ ያልከው በሶሻል ሚዲያ ነው፣ እኔም እዚህ ጋር ቁጭ ያልኩት በሶሻል ሚዲያ ነው። ምን ያህል ፓወርፉል እንደሆነ እናውቀዋለን። መንግስት ምን ያህል ቦታ እንደሚሰጠው እናውቃለን። እና ከዛን ቀን በኋላ መርዝ ነገር እንዳለው ገባኝ። ገብቷል። ዝም ብለህ የምጽፈው ነገር አይደለም እና ሪሌት አደርጋለሁ ብዬ ነው። እና ዳትስ ቬሪ የሚገርም ኤክስፒሪየንስ። አየህ አንተ አምቦ ነው እየጣርክ ነው፣ እኔ ደግሞ አርባ ምንጭ ሆኜ እኔ ብዙ ነገር የለወጠው ፌስቡክ። እኔ አሁን እዚህ ለመድረሴ የአንበሳውን ድርሻ የሚወስደው ፌስቡክ ነው። እንዴት? ትምህርት ቤት መሄድ ሰው አይደለሁም፣ አልወድም። በልጅነቴ ትምህርት ቤት መሄድ ማለት ነው ጠዋት ጾመን ሄደ 6 ሰዓት ላይ ስትመለስ ምግብ ከሌለ ትምህርት አትወድም፣ ያስጠላል። ፌስቡክ ግን ብዙ አስተማረኝ። ለምሳሌ ፌስቡክ ላይ ምንድነው ማድረገው መሰለ? ይሄ ላፊንግ ከለርስ ምናምን የሚል የህንዶች ፔጅ አለ። ይሄ ኢንስፓይሬሽናል ኮትስ ምናምን ዝም ብዬ እሱን እያነበብኩላለሁ። በቃ ዝም ብዬ ኢንተርናሽናል ኢንጌጅ ማድረግ ጀመርኩ። ኮመንት ዝም ብዬ ያነባለሁ። ከዛ በቃ ለምን እንደሆነ አላውቅም። አሁን በዛ እድሜ ያዝናናል ማለት ጾመን ቁጭ ብለህ 5 ብር ካርድ ሞልተህ ኢንስፓይሬሽናል ኮት ያዝናናል። የህንዶች የሚለቁ ዲፍረንት ሰው ናንተ። እኔ ገርመኛል እግዚአብሔር ለምን መሰለህ? ህንዶቹ ለምን ቀለለኝ? እኔ ህንድኛ እችላለሁ። በእንግሊዝኛ ህንድኛ አድርገው ይጽፋሉ፣ ቅልቅል ያደርጋሉ። እሱ አይምሮዬን እንትን እንድለው አደረገኝ። በቃ እንትኖች እንዳነብ ኢቭን እንግሊዝኛን በጣም አሻሻልኩ። ከዛን ሁሉ ነገር በቃ ይገባኝ ጀመር ሳነብ ማለት ነው። እሱ አዲክሽን ሆነ በቃ። ከዛን ደግሞ ሳርካዝም የሚል መጣ። የህንዶች በጣም ብዙ ፔጆች ነበሩ። ዝም ብዬ እነሱን ሜሞች ምናምን አያለሁ። ሰድሊ ሳላውቀው ከሆነ ጊዜ በኋላ ይሄ ኢንተርናሽናል የሆነ የህንዶች ሜም እኔን ማሳቅ ጀመረ እና ለጓደኞች ምናምን ሳሳያቸው አስረድቻቸው ነው የሚስቁት። ኢቭን ጓደኞች ሳይሆኑ ታላላቆች። ተመታታ አቅም ሰፈር ውስጥ እኔ ምን እንደገጠመኝ ልንገርህ። የኢኮኖሚ ፔጅ ፕሮግራጋለሁ ሄይ ፍራንስ ሲ ዩ ቱናይት ምናምን ኮንሰርት አለ ምናምን ነገር አለ ፔጁ ላይ ጽፏል። እና የኤኮን ዘፈን ነው የተዘፈነ ነበር። ኤኮን ኮንሰርት አለው አልኳቸው። እኛ ሰፈር ፑል እየተጫወተ ነበር። ደመቀ የሚባል ልጅ ናቃልና ምን አልካለ ኤኮን ፍራንስ ላይ ኮንሰርት አለው አልኩኝ። በምን አወካለኝ? እዚህ ጋር ፔጁን እያነበብኩ ይስል እናት ብሎ በስቲኮ ማለት ነው ያርጎ ሸው ገብተዋል። ስለ ፌስቡክ ነው ማውራት ስጀምር የሆነ ሰው አሁን ሊቀወር ነው የሆነ ሰው ሊፈነከት ነው ይሉኛል። አያውቁትም ነበረ ገብተዋል። ያን እነሱ ማለት ነው አይረዱትም። እና አእምሮ ላይክ that is so powerful። እኔና አንተ በነበርንበት አይነት ሲቹዌሽን ውስጥ የነበረ ሰው You already know you can earn Skywards miles with your Emirates Skywards credit card. But did you know that earning even more miles is as easy as taking an exercise class, having your morning coffee, picking up groceries, shopping at the mall, booking hotels, and even shopping online? Yes, earning Skywards miles is as easy as enjoying your upgrade. Visit emirates.ae/skywards-living to know how. እኔና አንተ በነበርንበት አይነት ሲቹዌሽን ውስጥ የነበረ ሰው ያኔ ቢሆን ኖሮ የሚታየው ወይ ጫት ነው ወይ ሲጋራ ነው ምናምን ነው። ግን አምላኬ ያንን ነገር እጅ ላይ አግኝተህ ከሰፈር ወጥተህ ህንድ ውስጥ እኔ አካውንቴን ተሰርቄ ነው በነገራችን ላይ የሆነ ቡሊ የሚያደርገኝ ልጅ ነበረ። ክፉ መጥፎ ልጅ ነው ሃይስኩል ውስጥ ማለት በጣም
የሚደብር ሙድ ነው የሚያራምደው። የሆነ ጊዜ ካርድ በስልክ መላክ ጀመረ። የምታውቀው አይቻልም ነበር እና ምን ያደርገኛል የኔን ስልክ ወስዶ 25 ብር ነበረኝ 20 ብር ምናምን ነገር ላከብኝ ሳይ ልኮብኛል። ምን አባብዬ ስልኩን ወሰድኩበት በእል ማለት ቤቴ ወስጄ አልሰጥህም አልኩት። ብሬን እንትን ብለብኝ ምናምን ሶሪ። ከዛ በስልክ እየተጠቀምኩኝ ሳይን ኦፍ ሳይል ሰጠሁት ብየዋለሁ። ግን ፓስወርድ ሪመምበር ያደርገለ። ከዛ እሱ ገባና 5000 ምናምን ፎሎወር ነበር 5000 ምናምን ፎሎወር እና ኦሎፍ ሳሪ እንጂ ገባለሁ የለም አካውንት ብል የለም። እጄ እንደተቆረጠን ይሰማኝ ያኔ ማለት ነው። ያኔ 5000 ምናምን ፎሎወር ማለት ኢማጂን። ከዛ በኋላ በጣም አዘንኩኝ። እንደዚህ የሚባል ነገር አለ እንዴ ማለት ጀመርኩኝ። አሁን አም ቬሪ ኮንሺየስ ፓስወርድ ላይ ምናምን ነገር እሱም እንዳደረገብኝ ገብቶኛል። የኔም ጥፋት እንደሆነ ገባኝ። ተብቼ ወስጄበት ምናምን ነገር ይገባኛል ብዬ አለፍኩኝና it is so much powerful ነው። እና ከዛ በኋላ ትምህርት ላይም ያሉ ላይፎች ነበሩ። ቴክኒክና ሙያ ተምረ ነበር። ትምህርት ጠላ ነበር። እንዴት ነው የተማርከው? እሱ በጣም የሚገርመኝ ሁሌ እኔ አሁን ሜክ ሹር ደግሞ የንዶቹ ለምን ቀለለኝ